ኦንላይን ላይ በተለያየ መንገድ ገንዘብ ማስራት እንችላለን። ከነዚህ መንገዶች እንደ ምሳሌ ከምነሱ ኢኮመርስ፣ ፍሪላንሲንግ፣ ድሮፕ ሺፒንግ እንዲሁ ደግሞ ኤርድሮፕ የሚባሉ አሉ ማለት ነው። ነገር ግን እነዚህ እንደ ምሳሌ ይነሱ እንጂ በጣም ብዙ መንገዶች ኦንላይን ገንዘብ ሜክ የምናደርግባቸው መንገዶች አሉ ማለት ነው። በዛሬ ቪዲዮ አንድ ምርጥ የሆነ ኦንላይን ስራ እነግራችኋለሁ። ይህ ኦንላይን ስራ በጣም ምርጥ የሚያደርገው ሁለት ፖይንቶች አሉ ማለት ነው። አንደኛ ላይ ፕላትፎርም ወይ ደግሞ ይሄ አፕሊኬሽን ላይ ስትሰሩ ዘና ፈታ እያላችሁ ጌም እየተጫወታችሁ ኮይን ነው የምትሰበስቡት። ያን ኮይን ደግሞ ወደ ገንዘብ መቀየር ይቻላል ማለት ነው። ሁለተኛ ደግሞ ይሄ አፕሊኬሽን ለየት የሚያደርገው ምንድን ነው ካላችሁ ብዙ ጊዜ እንደምታውቁት እንግዲህ ኦንላይን ላይ ገንዘብ ከሰራችሁ በኋላ ፔመንት ሜተዳችሁ ፔፓል፣ ፓዮኒር እንዲሁ ደግሞ ሌላ ኦንላይን ባንኮች ናቸው ማለት ነው። ይሄ ላይ ስትሰሩ ግን ከሰራችሁ በኋላ ፔመንት ሜተዱ በክሪፕቶ አማካኝነት ነው። እነዚህ በቢትኮይን ሊሆን ይችላል፣ በኢቴሪየም ሊሆን ይችላል፣ በዩኤስዲቲ ሊሆን ይችላል፣ እንዲሁ ደግሞ በቢኤንቢ ሊሆን ይችላል። ለእናንተ በሚመቻችሁ ውስድሮ ማድረግ ትችላላችሁ ማለት ነው። እውነቱን ስነግራችሁ ይሄ ፕላትፎርም ላይ ወይ ደግሞ ይሄ አፕሊኬሽን ላይ በደንብ ከሰራችሁ በጣም ቆፍተን ብላችሁ የምትሰሩ ከሆነ አሪፍ ነገር የምትሰሩበት ምርጥ የሆነ አፕሊኬሽን ነው ማለት ነው። ጌም ነው የምትጫወቱት፣ በጣም ዘና ፈታ እያላችሁ ነው የምትሰሩበት እና ምንም ስልችት የሚላችሁ ነገር የለም። ሶ በደንብ እንድትሰሩበት እላችኋለሁ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ለእኔ በጣም ትልቅ ሞራል ስለሚሆንልኝ ቀጥታ ወደ ቪዲዮ እንሂድ። እንግዲህ ቤተሰብ የአፕሊኬሽኑ ስም የሚባለው ማይ ክሪፕቶ ይባላል ወይ ደግሞ ኤም ክሪፕቶ ይባላል ማለት ነው። ይህ አፕሊኬሽን ላይ ለመስራት ምንድነው የምታደርጉት? ሊንኩን ቴሌግራም ቻናል ላይ እዚህ በጎን የምታገኙት ቴሌግራም ዩዘር ኔም አለና በሱ ስትገቡ ታገኙታላችሁ። እዛ ላይ ነው ወይ ደግሞ የመጀመሪያ ኮሜንት ሴክሽን ላይ ሊንኩን ታገኙታላችሁ ማለት ነው። እሱን ክሊክ ታደርጉታላችሁ። ከዛ በኋላ ቀጥታ ወደ ፕሌይ ስቶር ይወስዳችኋል። ከዛ ዳውንሎድ የምታደርጉት ማለት ነው። ዳውንሎድ ካደረጋችሁ በኋላ ምንድነው ኢንስቶል ታደርጉታላችሁ ማለት ነው። ከዛ በኋላ ኦፕን ስትሉ earn free crypto የሚል ይመጣላችኋል ማለት ነው። ከዛ በኋላ ምንድነው የምታደርጉት? ስክራች ካርድስ የሚላለ ኔክስት ነው የምትሉት ማለት ነው። ከዛ በኋላ ሪፈር ኤንድ earn crypto የሚላለ ማለት ነው። ከዛ እዚህ ጋር በሳይን አፕ ስታደርጉ በጎግል ነው ማለት ነው ሳይን አፕ የምታደርጉት ማለት ነው። እንዲሁ ደግሞ ሬፈራል ኮድ ከጠየቃችሁ እዚህ ስክሪኑ ላይ ያስቀመጥኩላችሁ ሳይን አፕ ስታደርጉ እሱን እንድታስገቡ እላችኋለሁ። ለእናንተም ለእኔም በጣም አሪፍ ስለሚሆን ማለት ነው። በሰው ሬፈራል ስትገቡ 100 ፖይንት ይሰጣችኋል ማለት ነው። 100 ፖይንት ለማግኘት እንግዲህ እዚህ አፕሊኬሽን ላይ በሬፈራል ኮድ ብትገቡ ሞር ሪኮመንድ ይደረጋል ማለት ነው። ከዛ በኋላ እዚህ ላይ ከገባችሁ በኋላ ይሄን ይመስላል ማለት ነው። እዚህ ላይ በተለያየ መንገድ ኮይን መሰብሰብ ትችላላችሁ። እዚህ ጋር እንደምታዩት እኔ 4188 ኮይን ነው የሰበሰብኩት ማለት ነው። እዚህ ጋር ምንድነው ፕሌይ ናው የምትላለች ማለት ነው። ጌም ነው የምንጫወተው ማለት ነው። ከዛ ኮንቲኒው እንላለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ጌሞች አሉ። እዚህ ጋር በጣም ብዙ ጌሞች አሉ። ከነዚህ ጌሞች እንግዲህ ዳውንሎድ እያደረጋችሁ ጌሙን መጫወት ነው ማለት ነው። በጣም ቀላል የሆኑ ጌሞች ናቸው። እዚህ ጋር እንደምታዩት ነምበር በዝል ነው፣ ያው ቁጥሮችን መደርደር ነው። ይሄን ጌም በጣም ታውቁታላችሁ ብዬ አስባለሁ። ምንም የሚከብድ ጌም አይደለም ማለት ነው። ይሄን እነዚህ ጌሞች ዳውንሎድ እያደረጋችሁ ጌሙ እየተጫወታችሁ በደንብ ኮይን መሰብሰብ ትችላላችሁ ማለት ነው። ሌላ ነገር ደግሞ ቶፕ ሰርቬይ እና ቶፕ ኦፈርስ የሚባሉ አሉ። ብዙ ጊዜ ቶፕ ሰርቬይ የሚባለው የትኛውም ኦንላይን ስራ ላይ የሚሰሩ ሰዎች ኢትዮጵያ ውስጥ ሰርቬይ ከሆነ ብዙ አቬለብል አይደለም ወይ ደግሞ አቬለብል ቢሆን ራሱ ትንሽ ነገር ነው የሚሰጣቸው እና ሞር እዚህ ላይ በጣም ጌሙ እንድትጫወቱ ነው ሞር ሪኮመንድ የሚያደርጋችሁ ማለት ነው። ሌላ ደግሞ ምንድነው እዚህ ጋር ሃው ቱ ስክራች earn scratch cards የሚላለ። ሌላ ነገር ደግሞ ሪፈራል ሊንካችሁን ለሰዎች ሼር እያደረጋችሁ አንድ ሰው በእናንተ ሊንክ ሲገባ እንግዲህ እዚህ ጋር እንደምታዩት 1000 ኮይን ነው የምታገኙት አይታችሁ ከሆነ ማለት ነው። እንዲሁ ደግሞ ምንድነው በተጨማሪ ደግሞ 10% earn ታደርጉታላችሁ የፍሬንዶቻችሁ ማለት ነው። ከነሱ የሚቀነሰው ነገር የለም፣ ነገር ግን ለእናንተ ይጨምራል ማለት ነው። ይሄ ነገር አንዱ መንገድ ነው ማለት ነው። በዚህ አፕሊኬሽን ላይ በዚህ መልክ ከሰበሰባችሁ በኋላ ኮይኑ ማለት ነው ወደ ዶላር ቀይራችሁ ደግሞ ውስድሮ ላይ የምታደርጉት ማለት ነው። እሱን ደግሞ እንዴት እንደሆነ እዚች ጋር ከስር ሪደም የምትላለች ማለት ነው። ሪደም የምትለው አንዴ ክሊክ ስታደርጉ እዚህ ጋር እንደምታዩት ቅድም እንደነገርኳቸው መግቢያው ላይ
በተለያየ ክሪፕቶ አማካኝነት ዊዝድሮ ማድረግ ትችላላችሁ ከዚህ ፕላትፎርም ማለት ነው። አንደኛ ዩኤስዲቲ ነው፣ ሁለተኛ ቢትኮይን፣ ሶስተኛ ኢቴሪየም፣ አራተኛ ባይናንስ፣ ሪፕል የሚባሉ አሉ ማለት ነው። ሶ ከነዚህ በሚመቻችሁት ዊዝድሮ ማድረግ ትችላላችሁ ማለት ነው። ይህ አፕሊኬሽን በጣም ደስ የሚለው ፔፓል ወይ ደግሞ ፓይነር ወይ ደግሞ ሌላ ኦንላይን ባንክ ምንም አልጠየቅም። በክሪፕቶ ስለሆነ ማለት ነው። እዚህ ጋር ዩኤስዲቲን እመርጠዋለሁ። ለምሳሌ ዩኤስዲቲን ሲመርጥ እዚህ ጋር እንደምታዩት ሚኒመም ዊዝድሮዋሉ ስንት እንደሆነ ያሳያችኋል። እዚህ ጋር 500 ኮይን ነው ይላል። እኔ ኖርማሊ 4188 ነው አለኝ። 500 ማለት እዚህ ጋር እንደምታዩት 0.05 ዶላር ነው ማለት ነው። እዚህ ጋር ደግሞ 9700 ኮይን ከሰበሰብኩ 1 ዶላር ጋር እኩል ነው። እዚህ ጋር ደግሞ 48500 ከሆነ 5 ዶላር ጋር እኩል ነው ማለት ነው። እዚህ ጋር ደግሞ እንደምታዩት 97000 ኮይን ከሰበሰብኩ 10 ዶላር ጋር እኩል ነው ማለት ነው። በጣም ቀላል ነው እዚህ ላይ ኮይን መሰብሰብ እውነቱን ለመናገር ማለት ነው። እኔ እናንተ እንድትሰሩ ሳይሆን ትክክለኛ ከሰራችሁበት አሪፍ ነገር የምታገኙበት ምርጥ የሆነ የሞባይል አፕሊኬሽን ነው ብዬ ነው ሪኮመንድ የሚያደርጋቸው እና እዚህ ላይ 97000 ኮይን ከሰበሰባችሁ 10 ዶላር ነው። 10 ዶላር ዊዝድሮ ማድረግ ትችላላችሁ ማለት ነው። እዚህ ፕላትፎርም ላይ ከሰራችሁ በኋላ ከዛ ዊዝድሮ ማድረግ ትችላላችሁ ማለት ነው። ለምሳሌ እንዴት ነው ዊዝድሮ የምናደርግ ካላችሁ ደግሞ እሱን አካሄዱን አሳያችኋለሁ እንጂ እኔ በዚህ ታይም ዊዝድሮ ማድረግ አልፈልግም። ለምን ከ10 ዶላር በታች ዊዝድሮ ማድረግ ስለማልፈልግ ማለት ነው። ለምሳሌ እዚች ጋር 0.3 ልበልና ከዛ በኋላ እዚህ ጋር እንደምታዩት ኢንተር ባይናንስ ኢሜል ይለኛል። እዚህ ጋር የምናስገባ እዚህ ጋር በባይናንስ ዊዝድሮ የምታደርጉ ከሆነ ባይናንስ ኤክስቼንጅ ማለት ነው። ከዛ የባይናንሱን ኢሜል እዚህ ጋር ማስገባት ነው ማለት ነው። ከዛ በኋላ ቀጥታ በዩኤስዲቲ መልክ እዛ ላይ 0.3 ዩኤስዲቲ አድ ይደረግላችኋል ማለት ነው። በዚህ መልክ ዊዝድሮ ማድረግ ትችላላችሁ ማለት ነው። እኔም 10 ዶላር ሲደርስ ዊዝድሮ እያደረኩ ደግሞ እንደገና ሌላ ቪዲዮ ይሰራላችኋለሁ ማለት ነው። ይሄ አፕሊኬሽን ትክክለኛ የሚሰራ ሊጂት የሆነ አፕሊኬሽን ስለሆነ በደንብ እንድትሰሩበት እላችኋለሁ። ከስሙ ራሱ እዚህ ጋር እንደምታዩት እንደምትረዱት ክሪፕቶ ነው የሚባለው እና በጣም ምርጥ የሆነ አፕሊኬሽን ነው፣ ተጠቀሙበት እላችኋለሁ። ሜቢ ጥያቄ ሀሳብ የሚሆንባቸው ነገሮች ካለ ኮሜንት ላይ መጻፍ ትችላላችሁ። እዚህ ቴሌግራም ቻናሌ ላይ ኮሜንት ሴክሽኑ ኦፕን ነው፣ እዛ ላይ መጻፍ መጠየቅ ትችላላችሁ። በደንብ ከሰራችሁበት አሪፍ ነገር ታገኙታላችሁ። እንዲሁ ደግሞ በሌላ ቪዲዮ ስለ ኤርድሮፖች ስለ ክሪፕቶች ምናምን ቪዲዮ ስለምሰራላችሁ የዩቲዩብ ቻናልንም ጆይን አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ